ሰላም ሰላም ውድና የተከበራችሁ የወርኬቲው ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ። ስለመጣችሁ ስለምታበረታቱኝ በጣም አመሰግናለሁ። አሁንም ድጋፋችሁ አይለኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ፣ ደግፉኝ እላለሁ። እየደገፋችሁኝ ውዶቼ እንደጋገፍ፣ ተደጋግፈን ከዚህ ከጥቃቅንና አነስተኛ ከሆነ አደረጃጀታችን ወደ ከፍተኛ አደረጃጀት መሄድ አለብን። በጣም ጥቃቅን ላይ በጣም ቆይተናልና ስለዚህም ቆስቁሰው እንደጋገፍ። ቅመሞች ፓርቲያችን ማደግ አለበት። ተያይዘን ልናርግ ይገባል። ዛሬ ትንሽ ወሬ ላውራ ነው የመጣሁት። አንዳንድ የወሬ ነው ጉዳይ የማወራው፣ ግን የዛሬው ደግሞ እስኪ በፓርቲያችን ዙሪያም በአንዳንድ ነገር ዙሪያ እናውራ። ግን ቆይ መጀመሪያ እስኪ መግለጫ ልስጥ። ማለት አርዕስተ ዜናውን ልበለውና ጠፍቻለሁ። አልተመቸኝም፣ ለዛ ነው የጠፋሁት። አልተመቸንም፣ ታፍነናል፣ ታግተናል። ሰርፕራይዝ አለኝ ለህዝቡ። የፓርቲው መነጽር የት ነው ስትሉ የነበራችሁ ሰዎች መነጽሩ ተመልሷል፣ በእጃችን ገብቷል። መነጽሩ ሲገኝ ደግሞ ጊዜ አጣን፣ ቪዲዮ የምንሰራበት ጊዜ ማለት ነው። ኦኬ ሰላም ጤና ይስጥልኝ። እኔ ቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች እንዴት ናችሁ? እንዴት ከረማችሁልኝ? በጣም ናፍቃችሁኛል። ሁሉም ቅመም በጣም ናፍቆኛል። ዛሬ ሰው ስለጠፋሁበትም ከጠፋሁኝ በኋላ አልመጣሁም መሰለኝ። ቪዲዮን ብዙም ለመስራት እንትን አልተመቸኝም ምናምንና ለዩቲዩበሮች እስቲ አንዳንድ ነገር ከኔ ቅጣት እናንተ ምን ትማራላችሁ? አንዳንድ ነገር ላይቭ እንዳልገባ ይቀጣኝ ለምን ቀጣኝ ምናምን ነገር ከኔ በኋላም ሌላ የተቀጡ ልጆች አሉ ምናምን ላይቭ እንዳይገቡ ያገዳቸው ልጆች አሉ ምናምን ምን አጥፍተው ነው የሚሉትን ጥፋታችንን እስኪ እንናገር። እኔ ምን አጥፍቼ ነው እንዳልገባ ያደረገኝ? እንደዚህ አንድ ቀን ማታ እየገባሁኝ እንደዚህ በፊልተር ያበደ ምናምን ፎቶ አድርጌ ራሴን ግስጥ አልኩኝ ማለት ነው። ገባሁኝ ለካ በፊልተር አያቀኝም። የሚያቀኝ እንደዚህ ነው፣ እንደዚህም የሚያቀኝ እንደዚህ እንደምታውኝ አቅመ ቢስ ሆኜ ነው የሚያቀኝ። አቅም የለም። ከህፃኖች ተርታ ነው የምመደበው። እኔ የቅመሞች አስተዳዳሪ እንደሆንኩኝ አላወቀም። በራሴ እንደምተዳደር አላወቀም። የህፃናት ብዝበዛ፣ የጉልበት ብዝበዛ ተካሂዶብኝ እንደዚህ ሰውነቴ እንደቀነጨረ አያውቅም። እና ትንሽ ነሽ ብሎ ቀጣይ ማለት ነው የእድሜ ማስረጃ ያስፈልጋል ምናምን ነገር ብሎ ከዛ የቀበሌ መታወቂያን ምናምን እድሜ በቂ እንደሆነ ምናምን ነገር ማስረጃ አቅርቤ ነው ከ10 ምናምን ቀን በኋላ የከፈተልኝ ማለት ነው። እንደዚህ ማለት በልጅ የሆነች ልጅም በልጅ ፎቶ እንትን ታምኔ ላይ የልጅ ፎቶ አድርጋ ገብታ እንደዚህ አስወጣት። እና እንደዚህ አታደርጉ፣ አይቀበልም፣ ቅጣት አለው። እንደዚህ ትንንሽ ማለት ስህተት የማይመስሉ ነገሮች ለኛ እሱ ጋር ስህተት ናቸውና እንደገና በሰው ፎቶ ምናምን የምትገቡ እንደዛ በኋላ ያስቸግራችኋል። ደግማችሁ ድካማችሁ ውጤታማ መሆን አለበት። ከቻላችሁ በራሳችሁ ግቡ፣ በራሳችሁ ለመስራት ሞክሩ። መሆን ያልሆናችሁ ልጆች በአጠቃላይ በራሳችሁ ለመስራት ሞክሩ። የሰው ሱፈተፍቱ ምናምን እያመጣችሁ እንትን የምትሉ ከሆነ ያ በኋላ ያስቸግራል። እኔ እንዳየሁት ከተማርኩት ነው፣ ከሰዎች ተምሬያለሁ። ያው እስካሁን እዚህ ሰፈር ብዙ ጊዜ ቆይቻለሁኝ። መሆን ባልሆንም ተምሬያለሁኝ እና የኔም ቅጣት እንደዚያ ነበርና ስገቡ ራሳችሁን ሆናችሁ ግቡ። ፊልተርም አትጠቀሙ። በፊልተር እንትን ያለ ፎቶ ያነሰ ምናምን አስባችሁታል? በዚች አቅም ላይ ፊልተር ተጠቅሜ ራሴን አሳንሼ እንደገና ማለት ነው። አሁን ይሄ ከባድ ነው። ስለዚህ ራሳችሁን እየሆናችሁ ማለት ነው እንዳትቀጡ። ከሰራን አይቀር ከደከምን አይቀር ብዙ እንደክማለን። ውጤታማ መሆን አለብን። ውጤታማ ልንሆን ግድ ይላል። እንቅልፋችንን አተን ከስራ ጋር በጣም ነው የሚደክመው። እዚህ አይናችን እየፈዘዘ ነው። ከባድ ነውና እንደዚህ ይሄ ሁሉ ድጋማችን ተቆጥሮ በኋላ ውጤታማ ካልሆነን ሌላ ችግር ነው የሚፈጠረው እና በላያችን ላይ ስለዚህ መጀመሪያውኑ መጠንቀቅ ነው እንደዚያ ነገሮች እንዳይፈጠሩ።
ሌላው ምንድነው እንቅልፋትን ላይ ቁጭ ብለን የምናድረው። ከዚያ ሳንተኛ ይነጋል። ከዚያ ወደ ስራ እንዴ ለምንድን ነው እንደዚህ መሆን ያለበት? በቃ ላይ ገብታችሁ 1-2 ሰዓት ተቀምጣችሁ ከዚያ ወደ ስራችሁ ተኙ። አሁንማ እኔም ቀን መግባት ስላልቻልኩኝ ሌሊት እየገባው አንዳንዴ እንቅልፍ ይዞኝ ድት ይላል ሳልዘጋው ቤቱንም ራሱ ማለት ነው። ይህ መልእክት የሁለቱ ወሮች ነው። እየተኛ ነው ግን የት ልንደርስ ነው? እኛ ስንኖር እኮ ነው መጀመሪያ ሁሉም ነገር የሚሆነው። ዩቲዩበር የምንሆነው እኮ ጤናችንን ጠብቀን ስንኖር እኮ ነው። ጤነኛ ከሆንን እኮ ነው ልንሰራ የምንችለው ዩቲዩብ አይደል እንዴ? እንቅልፍ ማጣት ብዙ ነገር ያስከትላል። ምግብ ባንበላ ይሻላል እኮ እንቅልፋችንን በቂ እንቅልፍ መተኛት አለብን። አሁን ላይ እንደ ኖርማል እንደ ቀላል ልናየው እንችላለን፣ ግን ጥሩ አይደለም። ጊዜ ካላችሁ 1 ሰዓት 2 ሰዓት ተቀመጡ። ከዚያ ከሌለ ዘግታችሁ ተኙ። በሚውትም ሲቀመጥ በኋላም ችግር ስለሆነ ማለት ነው። እንደዚያ ነገሮች እንዳይፈጠሩ ተኙ። 1 ሰዓት ቆዩ። ማውራት የምትችሉበትን ሰዓት አመቻችታችሁ ግቡ። ከዚያ በቃ ውጡና ተኙ። ዘግታችሁ ቤታችሁን ተኙ። ከእናንተ የሚበልጥ ነገር የለም። ቅድሚያ እንኑር። ስንኖር ነው ሁሉም ነገር የሚኖረው። ነቄ የሆነ ማህበረሰብ ያስፈልጋል። ቀልጣፋ የሆነ ዩቲዩበር ልንሆን ይገባል። ይሄ ሁሉ የሚሆነው ግን ለራሳችን እያሰብን እያገናዘብን ነገሮች ስንሰራ ነው። እንደዚህ ግግም ብለን ቁጭ ብለን ስላደርን ምናምን ነገር ጤናችንን አጥተን አይናችንን አሳምመን ምናምን አይደለም። እና ይሄ ምክሬን እንደ አንዲት የቅመሞች ፕሬዝዳንትነቴ ያሳስበኛል። አንዳንዴ ዝም ብዬ ሸርተት እያልኩኝ ስቃኘው እንቅልፍ የሚያዳፋው ሰው አለ። አንዳንዱ እንደዚህ ከፍቶ የሚተኛ ሰው አለ። እንደዚህ እያየን ማለት ነው። ከዚያስ ሰው የሆነ ተኩስ እስተሚፈጠር ቁጭ ብሎ ያዳምጣል። እንደዚህ ነገሮች መከሰት የለባቸውም። ልናስተካክላቸው ይገባል። ለራሳችን ማሰብ አለብን። በቃ በዚህ ጉዳይ መግለጫ ልሰጥ የመጣሁት። አስቡበት። ይሄ ነገር ተግባራዊ መሆን አለበት። እንዲህ ቅመሞች መፈክራችንን ረሳችሁ። አያችሁ ቪዲዮ ከሰራው ስለቆዩ መፈክራችንን ራሱ ረሳው። እንደተለመደው ቅመሞች 75% ለራሳችን ቅመም እንሆን፣ 25% ለአንዳንድ ነገርና ለጥቃቅን ነገሮች ቅመም እንሆን። ይህ መፈክራችን ተግባራዊ መሆን አለበት። ይቅር በሉኝ፣ መጀመሪያ ላይ ነበር መፈክሩ መቅረብ የነበረበት፣ ረሳቸው ነው። እና እንደዚህ አላለሁኝ ውዶቼ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። በሰፊው እመጣለሁኝ። እሺ አዳምጡት፣ ደግሞ እስከ መጨረሻው አዳምጡት። እዚህ ድረስ ያዳመጣችሁ ሰዎች ተባረኩ። ፈጣሪ እድሜና ጤና ይስጣችሁ። አመሰግናለሁኝ። በየታችሁበት ሰላማችሁ ብዝት ይበልልኝ።